የቆዳ ቀለሙ ነጭውን ጥቁር፣ የዛሬ መኖሪያው ጠፈሪውን ምድር፣ ዓለምን የሞላው የሰው ዘር መጀመሪያ እዚህች አገር ውስጥ ይኖር ነበር። ካላመንከኝ ተመራማሪዎቹ ራሳቸው በሳይንስ ስም ምለው ይነግሩሃል። የለም በሳይንስ አላምንም፣ ሃይማኖተኛ ነኝ ካልክም፣ ክርስቲያን ከሆንክ መጽሐፍ ቅዱስህን፣ ሙስሊም ከሆንክ ሐዲስን እንድትገልጥ በትሕትና ልጠይቅ። ሁለቱም ቅዱሳን መጻሕፍት እንዲህ ይሉሃል። ይህቺ አገር ክርስትናን ከሐዋርያት እስልምናን ከነቢዩ ሙሐመድ አንደበት የሰማች የሃይማኖቶቹ ተቀባይ ሳትሆን ከጀማሪዎቹ አንዷ ናት። መጽሐፍ ቅዱስ ከዘፍጥረት እስከ ሐዋርያት ገነትን ከሚያጠጣው የጊዮን ወንዝ ክርስትናን እስከ ተቀበለው ጃንደረባ ይተርክልሃል። ሐዲስም ነቢዩ ሙሐመድን ስላሳደገቻቸው በረካ፣ ነቢዩ ራሳቸው ወደዚህች አገር ስለላኳቸው ተከታዮቻቸውና መርጠው ሹመትን ስለሰጡት የመጀመሪያው አዛን አውጪ ስለ ቢላል አበሺ በዝርዝር ይነግርሃል። ዓለምን እየዞርክ ከሰው ነጭና ጥቁር፣ ከሀገር ከተማና ገጠር፣ ጭው ካለ በረሃ እስከ በረዶ ግግር፣ ከአራዊት መንጋ እስከ ሕንፃ ክምር ሁሉንም አይተ ሊሆን ይችላል። ለዛሬው ሁሉንም እርሳቸው፣ ምክንያት ወደ ምንጫቸው ልመልስ ነው። በምድራችን ላይ ቀድመው ከተፈጠሩ አገራት አንዷ ናት። የ3000 ዘመን የተመዘገበ ታሪክ አላት። ያውም በነጻነት ያሸበረቀ፣ በስልጣኔ ደመቀ። ዘመኗን በሙሉ ቀና ብላን የኖረችው ጠላት ስላልገጠማት እንዳይመስል፣ ደማቸውን አፍሰው አጥንታቸውን ከስክሰው የሰውነት ልኩ ነጻነት መሆኑን ያስመሰከሩ ኩሩ ልጆች ስለነበሯት እንጂ። ለማመን የሚከብድ ይህች አገር ጥሩ ነገር ሁሉ ለነጭ ነው የሚገባው በምትለው አህጉር አፍሪካ ውስጥ መገኘቷ ነው። በእርግጥ ለበጎ ነው። እሷ ባትኖር የጥቁር ዘር ስለ ጊዜ ዑደት መመራመር፣ የቀን አቆጣጠር መፍጠር፣ በራሱ ፊደል ታሪክን መዝግቦ ማኖር፣ በኪነ ሕንፃ መራቀቅ፣ ተዋግቶ የነጭን ዘር ድባቅ መምታት እንደሚችል በምን እናውቅ ነበር? ምስጋና አንድ ለአፍሪካ ለሆነችው፣ በጥቁርና በነጭ መካከል የመከባበርን መስመር ላሰመረችው፣ በታሪክ ከፍ ብላ ለቆመችው ለዚህች አገር ይግባትና ለጥቁር ሕዝቦች ቀና እንዲሉ ኩራት፣ በፓን አፍሪካኒዝም ስር እንዲሰባሰቡ መሠረት ሆናቸዋለች። በምላሹም ሰንደቋን ሰንደቃቸው፣ መዲናዋን ዋና መቀመጫቸው አድርገዋል። አዎ ይህች አገር ድሃ ናት። ድሃ መሆኗ ታላቅነቷን ከልጆቿ ሳይቀር የሰወረባት። ረጅም ስም ነው ያላት። ሀገራችሁ ዓለማችን ላይ ረጅም ስም ካላቸው አገራት 5ኛ ደረጃ ላይ ትቀመጣለች ብትላቸው ዜጎቿ ራሳቸው ይስቁብሃል። እነሱ ፌዴራል ዲሞክራቲክ ሪፐብሊክ ኦፍ የሚለውን ተቀጽላ ፓስፖርት ላይ ብቻ ነው የሚያውቁት። ፌዴራል ዲሞክራቲክ ሪፐብሊክ ኦፍ ኢትዮጵያ። በአጭሩ ኢትዮጵያ ትባላለች። አፍሪካን ለሁለት የከፈለች ቅኝ ባለመገዛት ብቻ እንዳይመስል። ኢትዮጵያ አፍሪካ ውስጥ ከምናውቃቸው ሀገራት ሁሉ ትለያለች። በምሳሌ ላስረዳ። በኢትዮጵያዋ ዋና ከተማ አዲስ አበባ ውስጥ ነው የምንገኘው። ዓይንህን ገልጠ ተመልከት። የምታያቸው ሰማይ ጠቀስ ሕንፃዎች በሙሉ የጥቁሮች ናቸው። ይህንን ለራሳቸው ለኢትዮጵያውያን ብትነግራቸው ምን እያልክ እንደሆነ ላይገባቸው ይችላል። ጥቁር የሕንፃ ባለቤት ለመሆን ምን ያንሰዋል ይሉሃል። ኢትዮጵያ ከምታውቃቸው የአፍሪካ ሀገራት በሙሉ ትለያለች የምልህ ለዚህ ነው። አንተ ግን ይህንን እውነት ይዘ ሁሉንም የዓለም አገራት እየዞርክ ማጣራት ትችላለህ። አንድ ሙሉ ከተማ፣ ከተማ ሙሉ ሕንፃ፣ ሕንፃ ሙሉ ድርጅት የጥቁር የሆነበትን እንኳንና የዓለም የአፍሪካ ሀገር አታገኝም። ከናይሮቢ ጆሐንስበርግ ፕሪቶሪያ፣ ከዳሬ ሰላም ሉዋንዳ አቡጃ፣ ከኪጋሊ ራባት ካሳብላንካ እየዞርክ መሃል ከተማ ቆመ ሰማይ ጠቀሶቹ ሕንፃዎች የማን እንደሆኑ፣ ጥሩ በሚባሉ የመኖሪያ መንደሮች ውስጥ ማን እንደሚኖር፣ ታላላቆቹን የንግድ ድርጅቶች ማን እንደሚዘውር ብትጠይቅ ጥቁር በገዛ ሀገሩ በገዛ አህጉሩም የንብረት ባለቤት ለመሆን እንዳልታደለ ትረዳለ። በአዲስ አበባ እውነትም ትደነቃለ። የእስካሁኑን ያልኩ የነገን ማን ያውቃል? ጨዋታችን ኑሮ በኢትዮጵያም አይደል? ይኸው ጀምረናል። እዚህ ስለ ሕዝቡ ኑሮ ይነግረኛል ብለ ሬዲዮ እንዳትከፍት፣ ቴሌቪዥንህንም እርሳው። ቲክቶክና ፌስቡክ፣ ቴሌግራምና ዩቲዩብም የተወጋውን ወሬን የሚነግሩ። አሁን ከብሔራዊ ቴሌቪዥን ጣቢያው በፊት ሰበር ዜና የምትሰማበት፣ የማንንም በር ሳታንኳኳ ጓዳው ድረስ የምትገባበት ምታታዊ ቦታን የምወስድ። መኪናን አቁመ ዝም ብለ ተከተለኝ። አስፓልቱን ይዘ ስትጓዝ በቀይና ቢጫ ቀለም የደመቀ ጸጉሩን የፈረዘ አንበሳ ያለበት አውቶቡስ ካየ በእኔ ይሁንብ፣ ዘው ብለ ግባ። ስሙ ነው እንጂ አውቶቡስ፣ በተግባር የኢትዮጵያ ትልቁ ማኅበራዊ ሚዲያ በለው። እዚህ መንግሥት ይተቻል፣
ነጋዴ ይብጠለጠላል፣ ሌባ ይሰደባል፣ የኑሮ ውድነት ይታማል፣ ኢኮኖሚም ይተነተናል። ውስጥ የምታገኛቸው ያዱገነት ልጆች ላይክና ሼር ኮፒ ሊንክ እያሉ አያዝጉህም። ቀልድ ነግረውህ ሆድ እስኪቆስል ስቀ ዞር ስትል ወርደዋል። እናቶች ሰበር ዜና ሳይሉ የትም የማታገኘውን ወሬ ይነግሩሃል። ታሪክ ወዳድ ከሆንክማ ስትወርድ ታመሰግነኛለህ። የአፄ ኃይለ ሥላሴ ወጥ ቤት ነበርኩ የሚሉ እናት እንደ ቀልድ ከጎን ተቀምጠው ታገኛቸዋለህ። ከሕፃን እስከ አዋቂ፣ ከጦር ሜዳ ጀግና እስከ ኪስ አውላቂ፣ ከሃይማኖት እስከ ቀለም አባት፣ ከአገሪቱ አንጋፋ ተዋናይ፣ መንገድ ላይ ኪሎ እስከሚመዝን ሕፃን ጎን ለጎን የሚቀመጡበት የኢትዮጵያውያን ቤት ነው። ብቻ ከወንበር ወንበር እየዘለለ የሚሰማ ጥሩ ጆሮ ካለ ኑሮ በኢትዮጵያን አውቶቡስና ታክሲዎች ውስጥ ታገኘዋለህ። ችግሩ እዚህ የወሬ ሕግ የለውም። ምን የመሰለ ጮማ ወሬ ጫፉን አስይዘው ደናውን ሳይሉ ድንገት ሊወርዱ ይችላሉ። ግማሽ ወሬ ሰምተ በሆድ ቁርጠት ከመሞት በፊት ግን ጫፉን የያዝከው ወሬ